ሰላም 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 እንደምን አላችሁ? ውድ ወንድሞቼ እናቶቼ፣ በዓለም ዙሪያ ያላችሁ ቅዱሳን ደህና ናችሁ? ሁሉ መልካም ነው። ጌታ ኢየሱስ ይባረክ። ዛሬም ደግሞ ከኛ ጋር ያለው በዓለም ካለው ይበልጣል። ዛሬም ደግሞ እግዚአብሔር ቃሉን ያስተምረናል። እንጸልያለን። ከዛ በፊት አባት ሆይ እናመሰግንሃለን፣ ዌልካም እንልሃለን። ሆሊ ስፒሪት ነው በእኛ ላይ ደግሞ አዲስን ስራ ስለሰራ ስለጀመርክ እናከብረሃለን። አንተ በመጣህ ጊዜ ታሪካችን የሚለወጠው ህይወትን የምናገኘው ሰላምን የምናገኘው ከአንተ ዘንድ ነው። እህቶቼን ወንድሞቼን በዓለም ዙሪያ ሁሉ ይህም በረከት ሰላምና ደስታ ረፍት እንዲበዛላቸው ጸልያ። የታመሙ ይፈወሱ፣ ያዘኑ ይጽናኑ፣ ግራ የተጋቡ ነው በቤታቸው በስራቸው የሚቋቋማቸው መንፈስ ትዳራቸው ልጆቻቸውን የያዘ ማንኛውም አነቀው ማንኛውም ቀንበር ይሰበር፣ ማንኛውም ሰርት ይበታ፣ በኢየሱስ የሚፈታ በኢየሱስ መናፍስ ለቀ ውጣ። ከእህቶቼ ከወንድሞቼ ኑሯቸው ልቀቅ፣ ህይወታቸው ልቀቅ፣ ዘመናቸው ልቀቅ፣ ትዳራቸው ልቀቅ፣ ልጆቻቸው ልቀቅ፣ ስራ ቦታቸው ልቀቅ። በኢየሱስ ስም በረከታቸው ይገለጥ፣ በረከታቸው ይከፈት፣ ሰማይ ይከፈትላቸው በወንድሞቼ በቶቼ ላይ። የእግዚአብሔር እጅ ሆይ ነውን አስተምረን። ክብሮ ላንተ ይሁን። ጂሰስ ኔም አሜን። ዛሬ ከእናንተ ጋር እንኳን ደህና መጣችሁ። አዲሶች ካላችሁ መብራቱ እባላለሁ። አውስትራሊያ ሜልበርን ነው የምኖረው። ሚሽነሪ ነኝ። ቤተክርስቲያን አለን። ኮርነርስቶን ቤተክርስቲያን ሜልበርን በፉስክሬ ጎልደን ስትሬት 252 ጎርደን ስትሬት ፉስክሬ ማግኘት ትችላላችሁ እዚህ ሜልበርን ካላችሁ። እንዲሁም በዓለም ዙሪያ ደግሞ ወንጌልን እንሰብካለን። በገጠሩ በከተማ በገዳሞች ላይ ወንጌልን እንሰብካለን፣ ሚሽነሪዎችን እንልካለን። ለዚህ ወንጌል ስራ ደግሞ እጃችሁን ከዘረጋችሁ በጣም በደስታ እንቀበላችኋለን። በዌብሳይታችሁን ገብታችሁ የባንክ አካውንታችን አለ፣ ኮሜንት አድርጉን፣ ሰብስክራይብ አድርጉን እና ጸልዩልን። ደግሞ አብረን የእግዚአብሔርን ስራ ደግሞ ተያይዘን እንሰራለን። ከእኛ ጋራ ነው እግዚአብሔር በሚሰራበት ጊዜ እናንተ ገንዘብ ትሆኑልታላችሁ። ሃሌሉያ። መጽሐፍ ቅዱሳችን ዛሬ እነሆ የምንመለከተው ሚልክያስ ላይ ነው። ሚልክያስ በምዕራፍ 3 ላይ ቁጥር 1 ላይ እናንተ የምትፈልጉት የቃል ኪዳን ጌታ የቃል ኪዳን መልእክተኛ በፊት ምን ይላል? መልእክተኛን እልካለሁ፣ መንገዴን በፊት ያስተካክላል። እናንተ የምትፈልጉት ጌታ በድንገት ወዴት ይመጣል? ወደ መቅደስ ይመጣል። ዛሬ በድንገት ጌታ ወደ አንቺ ይመጣል፣ ወደ አንተ ይመጣል። ጌታ ወደ አንተ ይመጣል። አሜን። ጌታ ሲመጣ እኮ ሃሌሉያ፣ ይቅርታ፣ ጌታ ሲመጣ እኮ ሊባርከን ነው የሚመጣው። ጌታ ሲመጣ እኮ ወገኖች ሊቀባን ነው የሚመጣው። ጌታ እኮ ሲመጣ እኮ ሃሌሉያ ሊመራን ነው። ከመከራ ሊያወጣን ነው። ከችግር ሊያወጣን ነው። ሸለቆውን ሊያሻግረን፣ ወንዙን ሊያሻግረን ነው ማለት ነው። ጌታ ይምጣልን። አሜን። ጌታ የሚመጣባቸው ሰዎች አሉ፣ ጌታ የሚመጣላቸው ሰዎች አሉ። ይሄ ልዩነት አለው። አያችሁ፣ ለእስራኤላውያን እግዚአብሔር አምላክ ከአብርሃም ዘመን ጀምሮ ተስፋ ተሰጥቷቸዋል። መሲህ እንደሚመጣ፣ መሲህ መጥቶ ደግሞ ቃል ኪዳኑ ጌታ እነሱን ደግሞ እንደሚያሳርፋቸው ካሉበት ከሐዘን፣ ከቀንበራቸው፣ ከጨለማ፣ ከባርነት፣ ከብዙ መከራ የሚያወጣቸው ማንም አይደለም፣ መሲህ ነው። መሲህ ከኃጢአት ነፃ ያወጣል። መሲህ ከእግዚአብሔር ጋር ያስታርቃል። መሲህ ይታደጋል። ሃሌሉያ። ታዳጊ ነው፣ ታዳጊ ነው። ብዙ ነገስታቶች፣ ብዙ አሕዛቦች እስራኤልን ገርፈዋል። ከኃጢአታቸው ካለመታዘዛቸው የተነሳ ሕጉን ባለመጠበቃቸው እግዚአብሔር ለአሕዛብ አሳልፎ ሰጣቸው። እግዚአብሔር ግን እነዛን አሕዛቦች መጨረሻ ይፈርድባቸዋል፣ ህዝቡን ይታደግና። ግን የመጨረሻው ግን ወገኖቼ ታዳጊ ይመጣላቸው። በመሳፍንት ብዙ ታዳጊ ተነስተዋል። ይሄ መስፍን ግን የተለየ መስፍን ነው። ለሰላሙ ፍጻሜ የለውም፣ ለመንግስቱ መጨረሻ የሌለውም። የሞትን ገዳይ ነው። ዲያብሎስን አሸንፎ የተነሳ ሞትን ገዳይ የናዝሬቱ ኢየሱስ ክርስቶስ ነው። እሱ የነገስታት ንጉስ የጌቶች ጌታ ነው። ሃሌሉያ። በሰማያት በአብ ቀኝ ተቀምጦ ዛሬ ስለኛ ይማልዳል። በክብር ይመጣል ደግሞ ሊወስደን። ሃሌሉያ። እኛ ሙሽሪት፣ እሱ ሙሽራ። በበጉ ሰርግ ደግሞ እዛ ተገናኝተን ኢየሱስ ክርስቶስ ጋር ጊዜ ወስደን ተሸለመን ሹመን ደግሞም አክሊሎቻችን ደፍተን ደግሞ ከሱ ጋር ደግሞ ልንገዛ ለ1000 ዓመት ደግሞ ወደ ምድር እንመጣለን። ሃሌሉያ። ኢየሱስ ሊመጣ በደጅ አለ። ማራናታ አሜን። ኢየሱስ ክርስቶስ ይመጣል። ስለዚህ የምትጠብቀው ሌላ መሆን የለበትም ወንድሜና እህቴ። ሁሉ ነገር በምድር ላይ ያልፋል ወገኖቼ ሆይ። ርስት ሁሉ በምድር ላይ ለጊዜው ነው። እንጀራ ቢኖር፣ ሀብት ቢኖር፣ ገንዘብ ቢኖር፣ ስራ ቢኖር፣ ትዳር፣ ልጆች ቢኖሩ ለጊዜው ነው ወገኖቼ ሆይ። ለጊዜው ትንሽ ነገር እንኖራለን። ግን እንደዚህም ሆኖ ያስጨንቀናል። አግኝተንም አጥተንም እንጨነቃለን፣ እንቸገራለን። ነገር ግን እግዚአብሔር በስማችን ግን እነሆ መዝገብን በሰማይ አዘጋጅቶልናል። በስማችን ግን ቤት ተሰርተውልናል። ጌታ ይባረክ። እነሆ እመጣለሁ፣ ወስዳችኋለሁ። በአባቴ ቤት ብዙ መኖሪያ ቤት አለ። ሂጄ እኔ ባለሁበት ሁለተኛ እንድትሆኑ ደግሞ ከኔ ጋር እንድትሆኑ ደግሞ እመጣለሁ ብሎናል። ተስፋ የሰጠን የታመነ ነው። አሜን። ኢየሱስ ክርስቶስ ያድናል። ሃሌሉያ። ስለዚህ በምንም ነገር ወንድሜና እህቴ አትጨነቁ። እግዚአብሔር የሚያስጨንቃችሁን ሁሉ ከእናንተ ላይ ይጥላል። ዛሬ የሚያስጨንቃችሁን ጣሉትና እሱ ራሱ ያስብላችኋል ተብሎ እንደተጻፈ በጌታ እንታመን። እግዚአብሔር መልካም አምላክ ነው። ለአንተም ላንቺም ለእኔም መልካም አምላክ ነው። ስለዚህ ነው ይሄ ቃል ኪዳን ጌታ፣ ይሄ መንግስት፣ ይሄ መሲህ ሲመጣ እናንተ ምን ያደርጋል? ያጠራል ነው። እሱ ሲመጣ ያጠራል ነው የሚለው። እንደ ሌዊ ምን ያደርጋል? ህዝቡን ምን ያደርጋል? ያጠራዋል። መጽሐፍ ቅዱሳችን እንደዚህ ብሎ ይናገራል። እንደ አንጥረኛ ነው ይላል።
እርሱ እንደ አንጥረኛ እሳት እንደ አጣቢ ሳሙና ነው። የሚመጣበት ቀን መታገስ የሚችል ማን ነው? ምን ማለት ነው? እንደ አናጢ ሰው ወይም ደግሞ እንደ አንጥረኛ እሳት ምን ማለት ነው? በእሳት ብረቶችን ማጋል፣ ከዛስ ማቅለጥ፣ ከዛስ በቃ ምን ያደርጋል? ስለዚህ ምን እንዲሆኑ ለእግዚአብሔር ቅዱስ ቁርባን አቅራቢ እንዲሆኑ ይላል። መጨረሻ ላይ የሚናገረው ምንድን ነው? ለእግዚአብሔር ለዊ እንዲሆኑ፣ ለእግዚአብሔር የተለዩ ካህን እንዲሆኑ ምን ያደርጋቸዋል? እንደ ብር እንደ ወርቅ ምን ያደርጋቸዋል? ያጠራቸዋል። ዋው! እነርሱም ለእግዚአብሔር የጽድቅ ቁርባን የሚያቀርቡ የሆኑ ለእግዚአብሔር ቅዱስ ቁርባን ምስጋናውን ሲያቀርቡ ሕይወታቸው አገልግሎታቸው ፍሬያማ እንዲሆን ማን ያደርጋቸዋል? ኢየሱስ ያደርጋቸዋል። እንዴት አድርጎ? በመንፈስ ቅዱስና በእሳት ምን አድርጎ? እነሆ ቀብቶ። ሃሌሉያ! መጽሐፍ ቅዱሳችን ዮሐንስ ስለዚህ ሲናገር በብሉይ ኪዳንና በአዲስ ኪዳን 400 ዓመት የጨለማ ዘመን ነበረ። በዚህ ምክንያት እግዚአብሔር አምላክ የኤልያስን መንፈስ የተሞላ አንድ የተቀባ መሲህ ወይም ደግሞ አንድ የተቀባ ዮሐንስ የተባለ አጥማቂ፣ በውሃ አጥማቂ ንስሐ ሰዎች የሚያዘጋጅ ለኢየሱስ ክርስቶስ መንገድ ጠራጊ፣ ሃሌሉያ፣ እውነተኛ ሰው፣ እውነተኛ ታማኝ ምስክር የሆነ ድምፅ ነኝ ያለ ስም የሌለው ነገር ግን በምድር ላይ ከሴቶች ከተወለዱት አለ ጌታ ኢየሱስ ሲናገር ማንም በምድር ላይ እንደሱ ሰባኪ እንደሱ አንደኛ የለም አለ። ከነ አብርሃም ይበልጣል፣ ከነ ይስሐቅ ከነ ዳዊት ይበልጣል፣ ከነገስታት ከኃያላን ይበልጣል፣ ከብዙ ከተነሱ ሰዎች ከነ ኤልያስ ሁሉ ከነ ሙሴ ሁሉ ይበልጣል። ይህ ሰው ግን በመንግስተ ሰማያት ግን ታናሹ ሰው እሱ ይበልጠዋል ይላል መጽሐፍ ቅዱሳችን ይናገር። ይገርማል። እና ምን ይላል እሱ ታዲያ? እሱ ወገኖቼ ሆይ በምድረ በዳ ተወልዶ ወገኖቼ ሆይ ከነ ዘካርያስ እና ኤልዛቤት እጅ ተወልዶ ይህ ሰው ወገኖቼ ሆይ በምድረ በዳ ኖረ ይላል። ማርና የበረሃ አንበጣ ይበላ ነበር ይላል። ይሄ ከዛ በኋላ 30 ዓመት ሲሞላው ወደ ኢየሩሳሌም መጣና በዮርዳኖስ ይጮህ ጀመረ። ኢሳይያስ እንዳለ ብሎ ነው የሚናገረው። የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ እያለ መጣ። ከዛ በኋላ እነዚህ ሰዎች ሁሉ ወደ እርሱ መጡ። ፈሪሳውያን፣ ሰዱቃውያን፣ እነዚህ ሁሉ ክርስቶስን ነገ የሚገሉ የሚሰቅሉ እነ ወንጌል ጠማማ የሆኑ ሰዎች አብርሃም ዘር ነን የሚሉ ስም ያላቸው ነገር ግን ሕይወት የሌላቸው እነዚህን ሰዎች ምን አላቸው? እናንተ የፉኝት ልጆች ከሚመጣ ቁጣ እንድትሸሹ ማን አመለከታችሁ? እንግዲያስ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አለን አባታችን ነው እንደምትሉ እንዳይመስላችሁ እላችኋለሁ ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ ይችላል። ከአሕዛብ ሰዎችን ሊያስነሳ ይችላል እምቢ ካላችሁ ብሎ በድፍረት ነው የሚናገረው። በስልጣን ይናገራል፣ በፍርድ ይናገራል። ምን ይላል? ይቆርጣቸዋል ነው የሚለው። ምን ብሎ ይናገራል? ምን ይላል? ለአብርሃም ሊያስነሳ ይችላል፣ እግዚአብሔር ይችላል። አሁን ምሳር በዛፎቹ ስር ተቀምጧል ነው የሚለው። እንግዲህ መልካም ፍሬ የማያደርግ ሁሉ ይቆረጣል፣ ወደ እሳት ይጣላል። ፍርድ ነው የሚናገረው። በኃይልና በፍርድ እንደ ኤልያስ የተቀባ በኤልያስ መንፈስ የመጣ ለኢየሱስ ክርስቶስ ወንጌል አገልግሎት በር የከፈተ መንገድ የጠረገ የሰዎችን ልብ ተራራ የሆነውን ያቀለጠ ጠማማውን ያቃና ሰው ነበረ እና አዘጋጅቶ ለክርስቶስ ኢየሱስ ሰጠው። ዮርዳኖስ ላይ ውሃ እያጠመቀ ጌታ ኢየሱስ መጣ። ሃሌሉያ! እነሆ አላቀው ነበረ የጌታ መንፈስ የላከኝ እሱ። ሃሌሉያ! መንፈስ ሲወርድበት የምታየው እሱ በመንፈስ ቅዱስና በእሳት ያጠምቃል ብሎኛል። እሱ እውነተኛ የሕያው እግዚአብሔር ልጅ ነው፣ እኔ አይደለሁም። እሱ ምንድን ነው? ሙሽራ ነው፣ እኔ ሚዜ ነኝ አለ። ሃሌሉያ! እንደዚህ ብሎ ይናገራል። እኔስ በውሃ አጠምቃችኋለሁ፣ ጫማው እሸከም ዘንድ የማይገባኝ ግን ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራዋል፣ ስንዴውም በማይጠፋ እሳት ያቃጥለዋል። አያችሁ፣ እሱ ሲመጣ በምን ያጠምቃል? በመንፈስ ቅዱስና በእሳት። ይሄ ነው በቃ ለዊ፣ ይሄ ነው የሚፈለገው። ለምን ቢባል መንፈስ ነፍስ ጋር አለን እኛ፣ ግን መንፈስ እሳት ካልገባን በስተቀር ወገኖቼ የነፍስ ህይወት ወገኖቼ ወይ ሊለወጥ አይችልም። ስለዚህ ነው ነፍሳችን ወገኖቼ ወይ ጨው ያስፈልጋታል። በነፍሳችሁ ጨው ይኖርባችሁ ብሎ መጽሐፍ ቅዱሳችን ይናገራል። መጽሐፍ ቅዱሳችን በሌላ መልእክት ላይ ወይም ደግሞ በማርቆስ መልእክት ላይ ሰው ሁሉ በጨው ይቀመማል ብሎ ይናገራል። ሰው ሁሉ በእሳት ይቀመማል። በምን ይቀመማል? በእሳት። ምዕራፍ 9 ቁጥር 49-50 ላይ ማርቆስ ላይ ሰው ሁሉ በምን ይቀመማል? በእሳት መቀመም አለበት ነው የሚለው። መስዋዕት ሁሉ በጨው እንደሚቀመም ሁሉ ጨው መልካም ነው። ጨው ግን አልጫ ቢሆን ምን ታደርጉታል? በነፍሳችሁ ጨው ይኖርባችሁ፣ እርስ በርሳችሁ እንድትስማሙ፣ ፍቅር እንዲኖራችሁ፣ የእግዚአብሔር ባህሪ የእግዚአብሔር ክብር በእናንተ እንዲገለጥ የእግዚአብሔር እሳት ያስፈልጋችኋል። ነፍስን ሁሉ እነሆ ስጋን ሁሉ የሚያጠራ የእግዚአብሔር መንፈስ እሳት በእኛ ሲመጣ ወገኖቼ እውነተኛ ለዊ፣ እውነተኛ ካህን፣ የእግዚአብሔር የጽድቅ ቁርባን አቅራቢ እንሆናል። ምስጋናችን፣ አምልኳችን፣ ጸሎታችን በእግዚአብሔር ተሰሚነት፣ በእግዚአብሔር ፊት ተደማጭነት፣ በእግዚአብሔር ፊት እነሆ መልካም ሽታ ሆኖ በእግዚአብሔር ፊት ያርጋል። ሃሌሉያ! ለዚህ ነው መንፈስ የሚያስፈልግህ። ለዚህ ነው እሳቱ የሚያስፈልግህ። ለዚህ ነው እሳቱ ዛሬ ሊያነድን ይገባል። ለምን ሐዋርያቶችን አለ በመንፈስ ቅዱስና በእሳት ትጠመቃላችሁ።
ከጥቂት ቀን በኋላ አላቸው። ትዝ ይላቸዋል። ከዛ አንድ ልብና አንድ ሐሳብ ሆነው ሳሉ ሐዋርያ ሥራ ምዕራፍ 1 ላይ ከዛ የእግዚአብሔር መንፈስ ምዕራፍ 2 ላይ ወረደባቸው፣ በእያንዳንዳቸው ላይ እሳት ተቀመጠባቸው ይላል። ዋው እንዴት ደስ ይላል ባካችሁ! ይሄ እሳት ሲቀመጥበት ጴጥሮስ አንደበቱ ተከፈተ። የጌታ መንፈስ በሱ ላይ መጣ። ሃሌሉያ! የጌታ መንፈስ በእናንተ ላይ ሲመጣ ብርቱ ትሆናላችሁ፣ እንደ ሰባ እምቦሳ። ሃሌሉያ! ትፈነጫላችሁ፣ እንደማይፈራ አንበሳ ያደርጋችኋል። ልባችሁ እንደ አንበሳ ትሆናላችሁ። ጻድቅ እንደ አንበሳ በድፍረት ይኖራል። ጌታ ይባረክ። ያ መንፈስ ሲመጣ፣ ያ እሳት ሲመጣ ትነዳላችሁ። ውስጣችሁ መልእክተኛ ትሆናላችሁ። አትቀመጡም። መልእክት አላችሁ። ለምን? እግዚአብሔር በእናንተ ብዙዎችን ነፃ ያወጣል። ኃጢአትን ይበላል፣ በሽታን ይበላል፣ መርገምን ይሰብራል፣ ጨለማን ያባራል፣ መናፍስቶን ይጠርጋል። እግዚአብሔር በእናንተ ውስጥ ይሰራል። በእናንተ ህይወት ለውጥ አምጥቶ በሰዎች ህይወት ስትናገሩ ከአንደበታችሁ ቃል እግዚአብሔር ሰዎችን ምን ያደርጋል? ነፃ ያወጣል። ለምን? እግዚአብሔር በቃሉ ወደ እናንተ በኃይል ይመጣል። መጽሐፍ ቅዱሳችን በኢሳይያስ ምዕራፍ 55 ቁጥር 11 ላይ አንድ የእግዚአብሔር ቃል እንደዚህ ብሎ ይናገራል። በእውነት ቃሌ እንደ እሳት ምን እንደሚያደቅቅ ነው? እሳት ድንጋይ እንደሚያደቅቅ አይደለችምን ብሎ ይናገራል። ለምንድን ነው እንደዛ የሚያደርገው? ከአፍ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም ብቻ አይደለም። እንደገናም ደግሞ በኤርምያስ መጽሐፍ ላይ ደግሞ የሚገርም ነው። በምዕራፍ የሚናገረው ቃል አለ፣ ደስ የሚለኝ ቃል አለ። ኤርምያስ ላይ ቃሌ ይላል እሳት አይደለችምን ብሎ ይናገራል። ክብር ለጌታ ይሁን። መንፈስ ቅዱስ ስም ይባረክ። ሃሌሉያ! ክብር ለኢየሱስ ይሁን። ምዕራፍ 23 ላይ ኤርምያስ ምዕራፍ 23 ቁጥር 28 ላይ እንደዚህ ይላል። የሚያልም ነቢይ ሕልምን ይናገር፣ ቃሌ ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው? በእውኑ ቃሌ እንደ እሳት ድንጋዩ እንደሚያደቅቅ መዶሻ አይደለችምን? ይላል እግዚአብሔር። ስለዚህ እግዚአብሔር ቃሉ በእኛው ሲነገር እሳት ሆኖ ነው የሚያልፈው። ስለዚህ የሰዎችን ልብ ምን ሆነ? ይቀልጣል። ተራራ የሆነ ይቀልጠዋል። ያቀልጠውና ለጌታ ትሑት የዋህ ያደርገናል። የእግዚአብሔር እሳት ከሌለ ወገኖቼ ወይ ስጋ ነው የሚሆነው። ምን ይላል መጽሐፍ ቅዱሳችን ስለ ኤፍሬም ሲናገር? ኤፍሬም ያልተገላበጠ ቂጣ ነው ብሎ ይናገራል። በሆሴ መጽሐፍ ላይ የሚያሳዝን ሰው ነው ይህ ሰው ወገኖቼ ወይ ከ12ቱ ነገድ አንድ ነገድ ነው። ታውቁታላችሁ። ስለሱ ብዙ አላወራችሁ። ይሄ ሰው ግን የሚመች ሰው አልነበረም። ከ66 ዓመት በኋላ ይሄ መንግስት አይሆንም፣ ይሄ መንግስት ህዝብ አይሆንም ብሎ እግዚአብሔር እንዲያውም በኤርምያስ ምዕራፍ 7 ላይ በኢሳይያስ ምዕራፍ 7 ላይ ይናገርበታል። ለምን ቢባል በቃ ሂዶ ከአሕዛብ ጋር ተደባለቀ። መጽሐፍ ቅዱሳችን እንደዛ ብሎ ይናገር። ሂዶ ከአሕዛብ ጋር እንዴት ሰው ይደባለቃል? በጣም ያሳዝን ነው። ከአሕዛብ ጋር ተደባለቀ፣ ከሶሪያ ጋር ተደባለቀ። ከሶሪያ ጋር ሆኖ እስራኤልን መዋጋት ጀመረ። እግዚአብሔር አዘነ። ስለዚህ ህዝብ አይሆንም ብሎ የተናገረበት ሰው ነው። እና ምንድን ነው የሚያደባው? ኤፍሬምን እንደዚህ ያደረገው ምንድን ነው? ስሙ እኮ መልካም ነው እንዴ! ታፈራለህ። በምድረ ዮሴፍ ነው የወለደው። ሁለተኛ ልጁ ነው። ምናሴ ነው የመጀመሪያው፣ መከራዬን አስረሳይ ሲል ምናሴ ሲለው፣ እንደገና ሁለተኛ ደግሞ አፈራይ በሰው ሀገር ላይ ብሎ ስሙን ኤፍሬም ብሎ ያወጣው ዮሴፍ ነው። ስለዚህ አባቱ ያዕቆብ በእኔ በልጆቼ እንደ አንዱ ነገድ እያንዳንዱ የሆኑ ብሎ ከዛ ኤፍሬም ነገድ የምናሴ ነገድ ተባሉ ይላል። ትዝ ይላችሁ እንደውም ነገድ ኤፍሬም ግን ያልተገላበጠ ቂጣ ሆነ። ዋይ ለምን ከአሕዛብ ጋር ለምን ተስማማ? ስለዚህ ይህ ሰው ወገኖቼ ሆይ የተቀደሰን ነገር አይደለም የሚፈልገው። ከአሕዛብ ጋር መደባለቅ የፈለገበት የራሱ የሆነ ምኞት ነበረው። ይሄ ምኞት ነው የገደለው። ምዕራፍ 6 ላይ ቁጥር 8 ላይ ሲናገር ሆሴ ላይ ኤፍሬም ከአሕዛብ ጋር ተደባለቀ ይላል። ኤፍሬም እንዳልተገላበጠ ቂጣ ነው ብሎ ይናገራል። ይሄ ብቻ አይደለም፣ እንግዶች ጉልበቱን በሉት። ዘመኑ ያለቀው በኃጢአት ነው፣ በሚጠፋ በምድራዊ ነገር ነው የጠፋው ነው የሚለው። ስለዚህ ለዚህ ሰው ምንድነው ቦሆ ያደረገ ህይወቱን ምንድነው? እሳት ስለሌለ ነው። ቂጣው በደንብ ቢሰራ ወይም ደግሞ ኢትዮጵያ ሀገራችን አይታችሁ እንደሆነ ቂጣ ሲጋገር በደንብ ከተጋገረ በኋላ ፕሪንት ያደርጋሉ እናቶች በገጠር ያሉት። ከዛ በኋላ ይገለብጡታል። ለምን? ቦሆ ያነ በእሳት እንዲመታው ነው ፕሪንት ያደረጉት። ከዛ በኋላስ ይገለብጡትና ከዛ ደግሞ በዛም ይመታል በእሳት። ከዛ በጀርባው ደግሞ በሁለተኛው ሳይድ ደግሞ ይመታል። ከዛ በኋላ ሲበላ ቦሆ ስለሌለው ጤና ይሆናል። ቦሆ ካለው ግን ይቆርጣቸዋል፣ ያማቸዋል። ስለሆነም ላይ መንፈስ ያስፈልጋቸዋል ነው የሚለን መጽሐፍ ቅዱስ። ምን ያስፈልጋል? እሳት ያስፈልጋቸዋል። እሳት ከሌለ መስዋዕታችን እነሆ ወደ እግዚአብሔር አያርግም። ታውቃላችሁ፣ ህይወታችን ወገኖቼ ለብታ ይኖረዋል። ለብ ያለ ህይወት ደግሞ ለኃጢአት፣ ለዓለም የተመቼ፣ ለስጋ ለምኞት፣ ለጠላት ሐሳብ የተመቼ እነሆ ለዚህ ምድር የተመቼ ያደርገናል። ስለዚህ እንዳንመች የሚያደርገን የእግዚአብሔር እሳት ነው። ሃሌሉያ! ለዚህ ነው ጌታ ኢየሱስ እነሆ እሳት ልጥል መጣሁ፣ ከነደደስ ምን እላለሁ? ይንደድ ነው የሚለው መጽሐፍ። ስለዚህ በእኔና ባንቺ ውስጥ ባንተ ውስጥ የእግዚአብሔር እሳት ይንደድ።
አሜን። ቅዱስ እሳት ነው፣ ያጠራል። ኢየሱስ እንድትመስል ያደርግሃል፣ ብርቱ ያደርግሃል፣ ጉልበታም ያደርግሃል። ባለ ብዙ ፍሬ በጸጋ ስጦታዎች፣ በመንፈስ ፍሬዎች፣ እነሆ በአገልግሎት ስጦታዎች ባለ ብዙ ፍሬ፣ ባለ ብዙ ክብር፣ ባለ ብዙ ሞገስ ተጽዕኖ ታመጣለህ። ለምድር፣ ለከተማ፣ ለቤተ ክርስቲያን ለውጥ ትሆናል። ለቤት ለልጆች በረከት ትሆናለህ። ለምን? በአንተ ውስጥ ያለው እሳት ሃሌሉያ መርገምን ይበላል። በአንተ ውስጥ ያለው መንፈስ እሳት ሃሌሉያ በአካባቢ ያለውን ጨለማ ይቆጣጠራል፣ ይገዛል። ጌታ ይመስገን። ለዚህ ነው ጌታ ኢየሱስ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ የለም። ለምን? እነሆ በአንተ ላይ ያለው ቅባት፣ በአንተ ላይ ያለው እሳት ይበላዋል፣ መናፍስቱን ያባራል። በከተማ ያለውን በኢየሱስ ክርስቶስም ብለህ በእምነት ተናገር ቃሉን ሃሌሉያ። ያን ጊዜ ሲበሉ ሲቃጠሉታል። ተቃጠልኩ ነው የሚለው። አዎ የተቀመጥክበትም ሁሉ አይፈልጉትም። የጸለይክባቸው እጆችን በሙሉ በሽተኞች ይፈውሱበታል። በሽተኞች ላይ እጆቻችሁን በእምነት ጸልዩባቸው። መርገም ይሰብራል፣ በሽታቸው ይነሳል፣ ታምራት ታያላችሁ። ለምን? በስሙ ስልጣን ታምራለና። ጌታ ይባል። ስለዚህ የበሰለ ህይወት እንዲኖረን እንደገና የበሰለ አገልግሎት እንድንኖር እንደገና ውሃ እንዳይል ንግግራችን እነሆ ጨው የነፍስ ህይወት ሰዎችን እንዲያጣፍጥ ሃሌሉያ። ሰዎች ሲናገሩን ሰዎችን ስናናገር ስናነጻቸው ስናገለግላቸው እንዲባረኩ እንዲቀቡ እንዲባረኩ ነፃ እንዲወጡ ሰላም እንዲያገኙ ረፍት እንዲያገኙ የሚያደርጋቸው የእግዚአብሔር እሳት ነው። የእግዚአብሔር እሳት በአንተ ላይ መምጣት አለበት ዛሬ በአንቺ ላይ በእኔ ላይ መምጣት አለበት። ይሄ እሳት ከሌለ እሳቱን ልናነደው ይገባናል። በምን? በጸሎት በቃሉ። ክብር ለጌታ ይሁን። ቃሉን ስንፈልግ ጸሎትን ስንፈልግ ቅዱሳን ህብረት ስንፈልግ መቀጣጠል አምልኮ ሲጀመር ወገኖቼ እሳቱ መንደድ ይጀምራል። ጨራሮን አንድዱት፣ አቀጣጥሉት። ጌታ ይባረክ። ወደ ተራራ ውጡ፣ እንጨትን አምጡ ለስሜ እነሆ ቤትን ስሩ አለ ጌታ። ስለዚህ ምንድን ነው ዛሬ እንጨትና እግዚአብሔር ውሃ አይደለም የሚፈልገው። እግዚአብሔር ጸሎትን ከጸሎት ተራራ ወጥተን ሃሌሉያ እነሆ እንድንዘምር እግዚአብሔር እንድናመልከው ይፈልጋል። ከዛስ እንድንጾም እንድንጸልይ፣ ከዛስ ቃሉ እንድንበላ፣ ከዛስ እንድናሰላስል እንድንመሰክር፣ ከዛስ እሳቱ እንዲነድ ስንመሰክር፣ በጉባኤ ስንመሰክር፣ በአሕዛብ እነሆ በአደባባይ የእግዚአብሔር አንደበት የእግዚአብሔር እሳት እነሆ እየገባ ጨለማቸውን ብዙዎችን ያበራል። ልባቸው ሲቀልጥ ለጌታ ኢየሱስ ክርስቶስ ይማረካሉ። ሰው ወገኖቼ ወይ ያለ ሰባኪ እንዴት ያምናሉ? ያለ ሰባኪ እንዴት ሰው ያምናል? ስለዚህ ካልተላኩ እንዴት ይሰብካሉ? ሰባኪ ሲሰብክ ቃል አለ። ቃሉ ደግሞ እሳት ነው ብያቸዋለሁ። የሰዎች ልብ ይቀልጣል፣ ሰዎች ያምናሉ፣ ጌታ ኢየሱስን ተቀብለው የዘላለም ሕይወት ያገኛሉ። አሜን። ከጨለማ ስልጣን ከሞት ከመርገም ነፃ ወጥተው የእግዚአብሔር ሰራዊት ይሆናሉ። መጽሐፍ ቅዱሳችን በመጨረሻው ዘመን ወገኖቼ ወይ በልጆቹ ላይ ክብር ይገልጣል። አሜን። ዛሬ በመንፈስ ቅዱስ እሳት እንድትቀቡ እግዚአብሔር ይፈልጋል። መንፈስ ቅዱስ በአንተ ላይ በአንቺ ላይ ሊመጣ ይገባዋል። ለምን? መንፈስ የሌለበት ሰው ወገኖቼ ሕይወት የለም። እሱ ሕይወት ነው። ክርስቶስ ኢየሱስ ሞትን አሸነፈ፣ ተነሳ፣ ሄደ፣ ይመለሳል። እስከሚመጣ ድረስ ግን ቤተክርስቲያን በዚህ ቅባት እንድትቀባ በዚህ መንፈስ እንድትነሳ ዛሬም ያሳስበናል። አያችሁ፣ ይሄ እሳት ካላችሁ አተኙም። የጸሎት ሰዎች ትሆናል። ሌሊቱን ሁሉ ገብታችሁ በሌሊት የሚሰራውን የመናፍስትን ኃይላት፣ ስልጣናት፣ አለቃዎች በከተማ በሀገር ላይ ያለው ገዦችን ታባራላችሁ። መናፍስቶችን ትጠርጋላችሁ። ይሄ እሳት አካባቢን ሁሉ ያነዳል፣ መናፍስቶችን ያባራል። ጌታ ይመስገን። ቤተክርስቲያን ነፃ ትወጣለች። ቤተክርስቲያን ለብዙዎች ፈውስ ትሆናለች፣ ለብዙዎች መፍትሄ ትሆናለች፣ ለብዙዎች ነው የአይን መከፈት ትሆናለች። ስለዚህ ነው ወደ እግዚአብሔር ቤት ሲሉኝ ደስ አለኝ። ለምን? ደስታ አለ እዛ፣ እረፍት አለ እዛ፣ መጽናናት አለ። ዝማሬው አምልኮ የሰዎችን ልብ ይነካል። መልእክቱ የሰዎችን ልብ ይነካል። ስጋ የሚል አይደለም፣ ምድራዊ ነገር አይደለም። እሳት ያለበት መልእክት፣ እሳት ያለበት ዝማሬ፣ እሳት ያለበት አምልኮ፣ እሳት ያለበት ወገኖቼ ትምህርት፣ ወገኖቼ ወይ ጸሎት ያስፈልገናል። በዚህ ዘመን እሳት ከሆነው ጌታ አብረን ለመቀመም እንደ ሳምሶን ቀበሮች ደግሞ ለመላክ ወገኖቼ ሆይ እግዚአብሔር እኔና እናንተ እንደ ጭራሮ ይፈልጋል። መጽሐፍ ቅዱስ ሲናገር ለኤርምያስ ምን አለው? እነሆ በአንደበት ቃሌን እሳት፣ ይህን ህዝብ ግን ጭራሮ አረገዋለሁ አነዳቸዋለሁ ብሎ ይናገራል። እግዚአብሔር አምላክ ሊያነደን ይፈልጋል። ሳምሶን ወገኖቼ ጠላቶችን የተበቀለበት 300 ቀበሮችን አምጥቶ ሁለት ቀበሮች እነሆ ጅራቶቻቸውን አያይዞ ጭፍራ ምን አደረገ? በችቦው ላይ እሳት አነደደባቸውና ለቀቃቸው ይላል። ከዛ በኋላ የፍልስጤምን ማሳ፣ የፍልስጤምን ኃይል፣ የፍልስጤምን ግዛት በሙሉ አቃጠሉት። ወገኖቼ እግዚአብሔር ልጅ ኢየሱስ ዛሬ የሚፈልገው እኔና እናንተ በእሳቱ አያይዞን በዓለም ላይ ሊለቀን ይፈልጋል። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ። ያን ጊዜ ሰዎች ሁሉ ያምናሉ፣ ይድናሉ። አሜን። ጨለማው ኃይል መንግስቱ የሚሰብረው በዚህ እሳት ነው። እግዚአብሔር እሳቱን ሊጥል መጥቷል። ኢየሱስ ዛሬ የምትጠብቁት ጌታ በድንገት ወደ አንተ ቤት ይመጣል፣ ወደ እኔ ይመጣል። እሳት ይዞ ይመጣል፣ ይቀባሃል። ማን? ኢየሱስ ክርስቶስ። በመንፈስ ቅዱስና በእሳት የሚቀባ ኢየሱስ ክርስቶስ ብቻ ነው። ይሄን ጌታ እንፈልገዋለን። ይሄን ጌታ ለመፈለግ ደግሞ ልባቸውን ክፈቱ፣ ወደ እኔ ግባ በሉ። ጌታ ኢየሱስ ያስፈልጋቸዋል። ጌታ ያላችሁ በጌታ ደስ ይበላችሁ፣ እሳቱን አንድዱት። ጌታ ኢየሱስ ይባርካችሁ። ሰላም ነው። ባባይ